USME Tube የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን ከፍ አለ ሲሉት ባንዴ ወደ ታች ይወርዳል። ወረደ ብለን ሳንጨርስ ባንዴ ጣራ ይነካል። ዛሬ ጨመረ ወይንስ ቀነሰ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ16 ሀገራት የጥቁር ገበያ ምንዛሬ የሐዋላ መረጃ ወይም ደግሞ ብላክ ማርኬት ኢትዮጵያን.com ያስቀመጠውን መረጃ ለእናንተ እናካፍላለን። ቪዲዮአችን ላይክ ሼር አድርጉ። በንግድ ባንክ ስንት የተዘረዘረ ይገኛል? ከፍተኛ ዋጋ የሚሰጠው ባንክ የትኛው ባንክ ነው? እንዲሁም ደግሞ የተመረጡና ወሳኝ የሆኑ የጥያቄ ምላሾችን እንሰጣለን። ቪዲዮአችን ላይክ እያረጋችሁ ሌሎች ሼር እያረጋችሁ አብራችሁን ቆዩ። ወንድሜ ስለምሰጠን መረጃ እናመሰግናለን። ነገር ግን ያልከው ዲርሃም በጥቁር ገበያ 50 ብር ነው ብለሃል። ግን እህቴ ለመላክ ፈልጋ 48 ነው ያሏት። እስቲ በደንብ መረጃው ካለ ላክልን ይላል። ይህን በተመለከተ በእርግጠኝነት ይህን ጥያቄ የምትጠይቁ አዲሶች እንደሆናችሁ አልጠራጠርም። ምክንያቱም የቻናል ቤተሰቦች በየቀኑ መረጃውን ስለማደርሳቸው ስለምናገርም ስለማብራራም በትክክል ይሰሙኛል፣ ያደምጡኛል፣ ይረዳሉ። አዲስ ስለሆናችሁ ግን ምናልባት ግራ ልትጋቡ ትችላላችሁ። እኔ እየነገርኳችሁ ያለሁት መረጃ እናንተ የምትዘረዝሩበትን ዋጋ ጋር አይገናኝም። ከመሬት ካለው እውነታ ጋር እናንተ ከምትዘረዝሩበት ዋጋ ጋር አይገናኝም ብዬ ብዙ ጊዜ ተናግሬያለሁ። ምክንያቱም ይሄ እኔ የምነግራችሁ ዋጋ እናንተ የምትሸጡበት ዋጋ አይደለም። ምክንያቱም ይሄ የኦንላይን የመገበያያ ሂሳብ ስለሆነ እናንተ በ48 አሉን እያላችሁ ነው። ሊሆን ይችላል። ታዲያ ያ ከሆነ ለምን መረጃውን ታደርሰናለህ ለምትሉ ደግሞ ብዙ ሰዎች የሚጠቅማቸው ስላሉ እንዲሁም ደግሞ ለመንደርደሪያ ይጠቅማል ተብሎ ስለሚታሰብ እንጂ ሁሉም የምንነግራችሁ የምንዛሬ ዋጋ እናንተ ከምትዘረዝሩበት ጋር አይገናኝም። ነገር ግን እዚህ ጋር በሚጨምር ሰዓት እዚህ ጨመረ ስንል እዛም ጋር ጭማሪ ስለሚያሳይ ነው ይሄን መረጃ ምናደርሳችሁ። ወደ ሁለተኛው ጥያቄ እንሸጋገር። ወንድሜ ኢትዮ ያለው ዲጂታል አወጣሁ አካውንትም አለኝ እና አስተሳስሩ ሲባል ቤተሰብን ማለት ነው። እንግዲህ ሂዱና ጠይቁልኝ ስል ባለቤቷ ከሌለች ወይንም ደግሞ ስልኳ ከሌለ አይቻልም አሉ። እኔ ሳኡዲ ነኝ አይቻልም እንዴ? አካውንቱ እዛው ነው፣ ዲጂታሉም እኔ ጋ ነው፣ እንዴት ነው ይላል። ይህም በተመለከተ ማንኛውም ሰው ሄዶ ያንቺን አካውንት ማሳሰር ከቻለ ማንኛውም ሰው ሄዶ የራሳችሁን አካውንት ቤተሰብም ሆነ ምንም ሆነ ማሳሰር የሚችል ከሆነ ምን ዋጋ አለው? ዲጂታል መታወቂያ መምጣቱና ከባንክ አካውንታችሁ ጋር መያያዙ ጥቅሙ የቱ ላይ ነው? ያ ከሆነ እንዳለ እርስ በርሳችን ተዘራርፈን አለቅን ማለት ነው። ይሄ እኮ ቀላል ጉዳይ አይደለም። ዲጂታል መታወቂያ ማለት ፋይዳ መታወቂያን ከባንክ አካውንት ጋር ማያያዝ ማለት ይሄ ሲምፕል ነገር ቀላል ነገር እንዳይመስላችሁ። ምክንያቱም እጅግ በጣም ከፍተኛ የሆነ ጥቅምም ስላለው ጉዳትም ስላለው። ጉዳቱ ምንድን ነው? ሌሎች ሰዎች በቀጥታ በማንኛውም ሰዓት ማንኛውም ሰው ሄዶ ያለ እናንተ ፈቃድ ማያያዝ የሚችል ከሆነ ጉዳት ነው። የሚያያዘው ደግሞ ለእናንተ ጥቅም ሲባል ነው፣ ለደህንነታችሁ ሲባል ነው። ፌክ የሆነ አካውንት እንዳይኖር፣ አላስፈላጊ ዘረፋዎች እንዳይካሄዱ ነው። ስለዚህ አይቻልም። አንደኛ ስልክ ቁጥር ያስፈልጋል። ሁለተኛ ደግሞ ባለቤቷ ታስፈልጋለች። ኢንሻአላህ ወደ ሀገር ቤት በምትገቢ ሰዓትና ኢትዮጵያ በምትገቢ ሰዓት ራስሽ ማያዝ ትችላለሽ። ቤተሰብ እንዳያይዝልሽ ደግሞ ከፈለግሽ በመጀመሪያ ህጋዊ የሆነ የውክልና ፈቃድ መስጠት አለብሽ። ሶስተኛውና ሌላኛው ጥያቄ ደግሞ ስንት ሪያል ወደ ሀገር ቤት ይዘን መግባት እንችላለን ይላል። የሳዑዲ ሪያልም የኢማራቶች ዲርሃምም የአሜሪካን ዶላር፣ ፓውንድ፣ ዩሮ፣ ስዊዝ ፍራንክ በአጠቃላይ በአሁኑ ሰዓት ያላችሁን አቅማችሁ የቻለውን ያለ ገደብ ይዛችሁ መግባት ትችላላችሁ። ነገር ግን ከዚህ በፊት የነበሩ ህጎች ነበሩ። ያ ፖሊሲ ብሔራዊ ባንክ በቅርቡ ሽሮታል። 4000 አሜሪካን ዶላር ድረስ ይዞ መግባት ይቻል ነበር። አሁን ግን ያለ ገደብ ነው ይዞ መግባት የሚቻለው። ነገር ግን ወደ ሀገር ቤት በምትገቡ ሰዓት ኢንሻአላህ በየጊዜው ህጉ ፖሊሲው ስለሚቀያየር ዛሬ ላይ ይሄን አለ ብላችሁ በቀጥታ ይዛችሁ መግባት የለባችሁም። በሰዓቱ ወደ ሀገራችሁ ከመግባታችሁ በፊት ያለውን መረጃና ያለውን ህግና ደንብ አጣርታችሁ ይዛችሁ መግባት ትችላላችሁ። በቀጥታ የምንዛሬ ዋጋ መረጃችን እንሸጋግራለን። በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18480 ብር እንደሚዘረዘርና አንድ የአሜሪካን ዶላር 184 ብር ከ80 ሳንቲም እየተዘረዘረ ይገኛል። በንግድ ባንክ አንድ የአሜሪካን ዶላር 153 ብር ከ91፣ በአዋሽ ባንክ 154 ከ20፣ በአቢሲኒያ ባንክ 154 ከ30 እንዲሁም በአባይ ባንክ 154 ከ50 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ ነው። በመቀጠል ዩሮ እናስከትላለን። 100 ዩሮ
21768 ብር እንደሚዘረዘርና 1 ዩሮ 217 ብር ከ68 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 181 ከ07፣ በአዋሽ ባንክ 182 ከ96፣ በአቢሲኒያ ባንክ 183 ከ25 እና እንዲሁም ደግሞ በአባይ ባንክ 183 ከ16 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ አቢሲኒያ ባንክ ነው። በመቀጠል የስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 23800 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 238 ብር በመዘርዘር ላይ ይገኛል። በንግድ ባንክ 193 ብር ከ18፣ በአዋሽ ባንክ 195 ከ60 እንዲሁም ከፍተኛውን ዋጋ የሚሰጠው ባንክ ዳሽን ባንክ 198 ብር ከ75 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ወደ አረብ ሀገራት እንሸጋገርና በቀዳሚነት የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4897 ብር እንደሚዘረዘርና አንድ የሳዑዲ ሪያል 48 ብር ከ97 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 41 ብር ከ02፣ በአዋሽ ባንክ 43 ብር ከ16 እንዲሁም በአቢሲኒያ ባንክ 43 ከ79 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። አንድ የሳዑዲ ሪያል 44 ብር ከ79 ሳንቲም በመዘርዘር ላይ ይገኛል። የጥቁር ገበያ የምንዛሬ ዋጋ የነገርኳችሁ እናንተ የምትዘረዝሩበት ሳይሆን የመሸጫ ዋጋው ነው። የኢማራቶችን ዲርሃም እናስከትላለን። 100 የኢማራቶች ዲርሃም 5032 ብር እንደሚዘረዘርና አንድ የኢማራቶች ዲርሃም 50 ብር ከ32 ሳንቲም በመሸጥ ላይ ይገኛል። እንዲሁም በንግድ ባንክ 41 ብር ከ91፣ በአዋሽ ባንክ 44 ብር ከ09፣ በአቢሲኒያ ባንክ 44 ብር ከ26 ሳንቲም እና ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ አንድ የኢማራቶችን ዲርሃም 46 ብር ከ27 ሳንቲም እየዘረዘረ ይገኛል። በመቀጠል የኩዌት ዲናር እናያለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የኩዌት ዲናር 59900 ብር እንደሚዘረዘርና አንድ የኩዌት ዲናር 599 ብር በመዘርዘር ላይ ይገኛል። በንግድ ባንክ አንድ የኩዌት ዲናር 493 ብር ከ17 ሳንቲም እየተዘረዘረ ይገኛል። በመቀጠል የኳታር ሪያልን እናያለን። 100 የኳታር ሪያል 4860 ብር እንደሚዘረዘርና አንድ የኳታር ሪያል 48 ብር ከ60 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ቱርክ ሊሬ እናያለን። አንድ የቱርክ ሊሬ 4 ብር ከ07፣ አንድ ካናዳን ዶላር 135 ከ12፣ የአውስትራሊያን ዶላር 133 ከ89 እንዲሁም የቻይና ዩሃን 27 ብር ከ16 ሳንቲም በመዘርዘር ላይ ይገኛል። ፓውንድ ስተርሊንግ 250 ብር ከ85 እንዲሁም የኦማን ሪያል 478 ከ61፣ የኢንዲያን ሩፒን 1 ብር ከ95፣ የጆርዳን ዲናር 258 ብር ከ65 በመዘርዘር ላይ ይገኛል። 100 ባህሪን ዲናር 48800 ብር እንደሚዘረዘርና አንድ የባህሪን ዲናር 488 ብር የተዘረዘረ እንደሚገኝ መረጃ ያሳያል።